አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሌላ ቤተሰቦች እንዴት ናቸው? ሰላም ናቸው? እኔ ሰላም ነኝ አልሐምዱሊላህ። ሰላማችሁ ይብዛ። ክርስቲያን ወገኖቼም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ ሰላም ነኝ። ሰላማችሁ ይብዛ በያላችሁበት። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። እንደዚህ ዞር ዞር እያልን ነው ማለት ነው። አንዳንድ ያስፈልጋል። ቪዲዮ ደግሞ ያው ትምህርት ያለው ነገርም ባይኖረው ደግሞ እስከ መጨረሻውን አጫውቱልኝ ማለት ነው። በቅንነት ማለት ነው ውዶቼ። ቻናሌ ያው የለም ሞቷል ማለት ነው። ቪዲዮ ምናምን የሚለቀቀው ነገር ስለሌለም አስቸጋሪ ነው። ያው ሁሌ ላይቭ መግባት ነው። ከላይቭ ጋር መድረቅ ነው፣ መዞር ነው። ኧረ ቢስሚላህ አላህ ሱብሃነሁ ወተዓላ ኸይሩን ነገር ይሻልን ነው ማለት ነው። በጣም ከባድ ነው እላችኋለሁ ውዶቼ። ግን በዚህ ሰሞን ደግሞ የሚሰማው በጣም ከባድ ነው ማለት ነው። አላህ ሱብሃነሁ ወተዓላ ከመጥፎ ነገር ይጠብቀን፣ ከመኪና አደጋ ይጠብቀን። እኔ በጣም ነው መኪና አደጋ መፈራ ማለት ነው። ሀገራችን ላይ ያው በብዛት የመኪና አደጋ ነው ማለት ነው። ሱብሃንአላህ እኔ ፌስቡክ ላይ የተለጠፈ አይቼ ሌላ ጊዜ አልገባም የሆነ ሜሴጅ ከላይ እንትን ብዬ ነካ አድርጌ ያቺን ጽሁፍ አንብቤ ማለት ነው። ያው ከትላንት ወዲያ መሰለኝ ማለት ነው እንትን ወደ እናንተ የምታውቁት የአማራ ክልል መሰለኝ። በጣም ነው የሚያሳዝነው ወላሂ የተለጠፈውን ጽሁፍ አይቼ ማለት ነው። ያሳዝናል ማለት ነው። ሁለት ልጅና አባትና እናት በአንድ ቤት ምናምን እያሉ አይቼ በጣም ነው አረብ ሀገር ደግሞ ለመምጣት የተዘጋጁ ማለት ነው። ወላሂ በጣም ነው ልቤ የተሰበረ ማለት ነው። ወላሂ በጣም ያሳዝናል። እኛ የዛሬን የሚፈጠርብን ሳናቅ የስንት አመቱ እናስባለን። አረብ ሀገር ሂደን ሰርተን እንመለሳለን ብለዋል። ግን ሱብሃንአላህ የሰው ልጅ ያስባል ግን ሁሉም ነገር አላህ ነው የሚያውቀው። ከኋላችን የሚከተለን ነገር አናቅም ማለት ነው። አላህ ሱብሃነሁ ወተዓላ ይዘንልን። እነኚህ ደግሞ እናትና አባት ልጅ የተባለ ደግሞ ውጤት ለማምጣት ወደ አዲስ አበባ የትምህርት ውጤት ምናምን አሉ መሰለኝ። ያ ረቢ ብቻ ከባድ ነው ማለት ነው። አላህ ሱብሃነሁ ወተዓላ ከእንደዚህ አይነት ፈተና ይጠብቃል። ለቤተሰቦቻቸውን ደግሞ ሰብሩን መጽናናቱን ይስጣቸው ማለት ነው። በጣም ከባድ ነው ማለት ነው። ወላሂ ብቻ በዱአ እንበረታታ። ሰው በምን አይነት አጀሉ እንደሚሄድ አያውቅምና እኛ እንኖራለን እንላለን። ጊዜው ከፍቷል። ሰው በሰው ተጨካክኗል። ይህም ነገር እያለ ሞትን ረስተናል ማለት ነው። አላህ ብቻ ይዘንልን ማለት ነው። በጣም ነው የሚያሳዝነው ማለት ነው። እኔ ወላሂ ብዙ ጊዜ ግን ወደዛ እንትን የመኪና አደጋ ይበዛል ማለት ነው። ግን መንገዱ ነው አይደል? መንገዱ አስፋልት ምናምን አይደለም ማለት ነው ወይስ እንዴት ነው ማለት ነው? ብዙ ጊዜ ይሰማል ማለት ነው። መኪና እንደዚህ እንትን እያለ ማለት ነው ተገልብጧል መኪና እንደዚህ ሰው አደጋ ምናምን ተብሎ ብዙ ጊዜ ያለው ማለት ነው የሚሰማው ወደዛ ጋ ነው። ያው ሌላውም አገር ቢኖርም በብዛት ወደዛ ነው የምንሰማ እኔ ደግሞ ማለት ነው። ብቻ አላህ ሱብሃነሁ ወተዓላ ኸይሩን ነገር ይሻልን ነው። ወላሂ አላህ ይጠብቀን። እኛንም ወጡ ከመቅረት አላህ ይጠብቀን። በሰላም ለሀገራችን ያብቃን ማለት ነው። ዞር ዞር እያልኩ ነበር ማለት ነው። ወዴት እየሄድሽ ነው ካላችሁን ደግሞ እኔ ያልተስማማኝ ነበር። ወደ ሐኪም ቤት እየሄድኩ ነበር። መንገድ ደግሞ እንደዚህ ሲዘጋ ያው ቀስ እያልን እየሄን ነው ማለት ነው እላችኋለሁ። ዱባይ ይሄን የምሄድበት አካባቢ የምታውቁ ካላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። ዱባይን እያስጎበኘኋችሁ ነው ማለት ነው።
በነገራችን ላይ ከዚህ በፊት ራሱ እንደዚህ አይነት ቪዲዮ ስቀርጽ ተናግሬ ያለው ማለት ነው። በጣም ነው ደስ የሚለኝ ማለት ነው። መንገድ ላይ ስትሄዱ ኮረኮንች ምናምን ከሌለ እንደውም ለምን ደረስኩ ነው የምለው ማለት ነው። በጣም ነው መኪና ላይ ማለት ነው ብዙም ስለማልሄድ ይሁን እንጃ። በተለይ አንዳንድ ቦታ ሀገራችን ራሱ ማለት ነው ኢንሻአላህ አላህ ሱብሃነሁ ወተዓላ ለሀገራችንም ያብቃን ማለት ነው። ደስ ይለኛል ማለት ነው። ግን ሱብሃንአላህ እኔ በጣም መፈራ እዚህ ራእይ ያለው ራሱ ማስታወሰው ባጃጅ ማለት ነው። አሁን አንዳንድ ኮረኮንች ያለበት ቦታ አዲስ አበባ ላይ ምናምን ወደዛ ስትሉ ኧረ ቢስሚላህ በዛን ጊዜ እኮ ጭንቅላታችሁ ነው የሚፈርሰው ማለት ነው። አውጥቶ እኮ ነው የሚቀጠቅጣችሁ። ከባድ ነው ማለት ነው። አላህ ሀብታም ያደርገን፣ የራሳችን መኪና ይስጠን፣ ጥሩ ሆነው ርዝቅ ደግሞ በሀገራችን ይረዝቀን ማለት ነው ኢንሻአላህ። መቼም በአላህ ተስፋ አይቆርጥማ፣ መመኘት ጥሩ ነው ማለት ነው። አላህ ቤት በኩል እንደሚያመጣ ቤት በኩል እንደሚያድለን እሱ ያውቃል ማለት ነው። እኛ ግን ያው ዱአ እናርግ፣ መመኘትም ጥሩ ነው ማለት ነው። አላህ ሱብሃነሁ ወተዓላ ያርግልን ለሁላችንም እናችኋለሁ ቤተሰቦች። ቪዲዮዋን እስከ መጨረሻ ይለኝ ላይክ እያረጋችሁ ሰብስክራይብ እያረጋችሁ አበረታቱኝ። ኢንሻአላህ አብረን እንደግ ማለት ነው። ኢንሻአላህ አንዳንዴ ያው አገር እስከምንገባ እንደዚህ የሚያገኘናትን ነገር ለቀቅ እናደርጋለን። እናንተ ደግሞ ላይክ በማድረግ ኮሜንት፣ ሰብስክራይብ በማድረግ ደግሞ አግዙኝ እላለሁ በቅንነት ማለት ነው ውዶቼ። ቢስሚላህ ቅርታ ያአላህ የከሪም እላችኋለሁ ውድ ቤተሰቦች። አላህ ሱብሃነሁ ወተዓላ በያለንበት ይጠብቀን እላችኋለሁ። ሰላም አለይኩም።